ዛሬ በጣም ደስ የሚል ነገር ነው። አብርሽ እንግዲህ ወደ ነበረበት ጤናው እየተመለሰ ነው። በነገራችን ላይ በፊትም እኮ አብርሽ ጤነኛ ነው ብላለች ሩታና ኤፍሬም ማለት ነው። እንግዲህ ዛሬ ደግሞ ደስ በሚል ሁኔታ ሩታ ጋር ከች ብለዋል። እንዴት ነው እንደዚህ ሊሆን የቻለው ብሎ ለብዙ ሰው ጥያቄ ሊሆንበት ይችላል። ምክንያቱም መጀመሪያ ሩታ ተናግራለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ሆይ? ሁላችሁንም ሰላም ሰላም ብያለሁ። እንግዲህ እንደተለመደው ዛሬ በአዲስ መጥቻለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱ። ለቪዲዮ አዲስ የሆናችሁ የደወል ምልክቷን ማጥቆራችሁን አትርሱ። አዳዲስ ነገሮችን ይዤላችሁ እመጣለሁ ማለት ነው። እንግዲህ መግቢያ ላይ እንደሰማችሁት አብርሽ ወደ ጤናው ተመልሷል። እውነትም ተመልሷል። በፊትም እኮ አልታመመም ብላለች ሩታ ማለት ነው። እንግዲህ ባለፈው ሁላችንም አይተናል። ወደ ሐኪም ቤት ሄዶ ነበር። እሱንም ደግሞ ለ5 ቀን ያህል ክትትል እንደሚያደርግ ዶክተሯ ነግረዋለች። በዛም ደግሞ ክትትል እያደረገ ነው ያለው። አሁን ደግሞ በጣም በጥሩ ሁኔታ እየተገኘ ነው ያለው ማለት ነው። ዛሬ ደግሞ ሩታና ቤቢዬ ጋፋ ብትን እያሉ ነው። በጣም የዛሬው ደግሞ ይለያ ማለት ነው። ምክንያቱም እንግዲህ ሩታ ያለውን ነገር መጀመሪያም ባሌ ጤነኛ ነው፣ እናንተ ናችሁ ቤተሰብ መስላችሁ ተጠግታችሁ አሞታል እያላችሁ ልጁን እያጨናነቃችሁት ያላችሁት እንጂ ባለፈውም የጭንንቅ ነው ብላለች ዶክተሯ ባትናገር እሺ ችግር የለውም ግን ተናግራለች። አብርሽ ደህነኛ እንደሆነ እንዳልታመመ በጭንቀት ምክንያት እንደሆነ ብላለች። እውነትም ዛሬው ላይ ስታዩት በጣም ደስ ይላል። እንኳን ተሻለ ወንድማችን እንላለን ማለት ነው። እንዲሁም ዛሬ በጣም ደስ በሚል ሁኔታ ስለመጣን የስተዛሬውን ለመካስ ዛሬ ባሌ ጋፋ ብትን ለማለት ነው የመጣሁት እያለች ነው ሩታ። እንግዲህ ማንም ሰው አልመጣም፣ ምክንያቱም ሁለታችን የራሳችንን ጊዜ ማሳለፍ ስላለብን። ውዱ ባሌም ደግሞ እስተዛሬ ሲጨናነቅ ከርሟል። ዛሬ ለምን ፈታ አይልም? እኔ ሚስቱ ጋርና ልጁ ጋር በዚህ ነው ዛሬ የመጣሁ ብላለች ሩታ። በጣም ደስ ትላላችሁ፣ በጣም ታምራላችሁ። እንግዲህ ቤቢዬን መካከላቸው አድርገው እየቧረቀ ነው ቤቢዬ ማለት ነው። እንግዲህ በዛ መካከል ያው እስከዛሬ ያሳለፍነውን ሁሉ ረስተን ዛሬ አዲስ ህይወት ለራሳችን ዘወር እያልን ራሳችንን ማደስ እንፈልጋለን። በነገራችን ላይ እስከዛሬ ብዙ ነገሮች አልፈዋል። አሁንም ወደፊት ምን እንደሚፈጠር አናቅም። ብዙ ነገሮች ሊፈጠሩ ይችላሉ። ግን ደግሞ ራሳችንን ማጨናነቅ የለብንም። የሚመጡትን እየተቀበልን እናስተናግዳቸዋለን። እንግዲህ ደግሞ አሁን ወደዚህ መተናል። ዛሬ ተከትለውን እንኳ አልመጡም። ደስ ብሎናል። ምክንያቱም በሁለታችን መካከል ምንም ነገር ስለሌለ እንግዲህ ያላወቃችሁ ሆቁ እኔ ባሌ ጋራ አንድ ላይ ነው ያለነው። የበፊቱ አንዳንድ ነገሮች አለመግባባት ተፈጥረው ነበር። አሁን ግን ተስማምተን በጋራ ልጃችን እያሳደግን ነው። በደስታ ነው የምንኖረው። ግን ባካችሁ መለመናችሁ ከህይወታችሁ ውጡልን፣ እኛ አንደርስባችሁም፣ አትድረሱብን እያለች ነው ሩታ እንግዲህ በጣም ደስ ይላል። ነገር ግን በዛ መካከል ደስታቸውን አውርተው እንኳ ወይም ዘወር ብለው የራሳቸውን ጊዜ ታያሳልፉ የሆነ ነገር ተፈጥሯል። እሱ ነገር ደግሞ ምንድን ነው? ዳኒ ከአጠገባቸው አይጠፋም። ዳኒ ምክንያቱም ምን እንደው አላውቅም። እንግዲህ እንደዚህ እያሉ እነሱ ደግሞ እዚህ ሆቴል አለ፣ እዚህ ማደር እንችላለን፣ እንዲሁም ደግሞ የተለያዩ ቦታዎች መሄድ ፈልገን ነበር ከኢትዮጵያ ወጣ ብለን፣ ነገር ግን አልቻልንም። ባለው እስካሁን ባሳለፍነው ነገር እዚሁ አዲስ አበባ ውስጥ አንዳንድ ቦታዎች ዘወር እያልን ራሳችን ፈታ እናደርጋለን እያለች ዳኒ በመካከል መጥቶ እንግዲህ አብርሽን ወስዳለሁ አለ። ሩታ በጣም ተናደደች። ምክንያቱም አንተ ልጅ እንዴ ጥላ ለምን ትከተለኛለህ? ጥላዬ እንኳ ያንተን ያህል አይከተለኝም። አንተ ግን በይቃ በየሄድንበት እኛኑ ተከትለ ስርስር ነው የምትለው። ምንድን ነው ፍላጎት እተኛ የእኛም መታረቅ አንተ እንዲጠላኸው ለምንድን ነው? ልጁ ጤነኛ ነው። ለምን እንደዚህ ታረጉታላችሁ? እንደውም የእናንተ ጭንቀት ነው እያመመው ያለው ብላ ሩታም ተናደደች። ዳኒም ደግሞ አይ ጤነኛ አይደለም፣ አንቺ እያስጨናነቅሽ ነው እንጂ እሱ ጤነኛ አይደለም። አብርሽ ጓደኛዬ ስለሆነ ወደፊት ማንነቱ መመለስ አለበት። ስለዚህ እኔ አሁን በዙሪያችሁ አልጠፋም፣ ምክንያቱም አንቺ ጋራ በሰላም አይኖርም። ምክንያቱም እኛ ጋር ሆኖ ነው እሱ ሰላሙ የሚመለሰው እያለ ዳኒም ሩታ ጋር ትግትግ ተያያዙ። ምክንያቱም ሩታም ደግሞ በጣም ተናደደች። እንዴት አሁን እንኳ ሰላማችንን ትነሳናለህ? ምን ልትሰራ መጣህ? ማንስ ነገረህ አለችው። እሱ ደግሞ በቅርብ ርቀት ሆነን እየተከታተልኩሽ ነው፣ እኔ መቼም ተዙሪያሽ አልጠፋም፣ ምክንያቱም እንዴ ጥላሽ እየተከተልኩሽ ነው መሄደው። ይህን ነገር ደግሞ ማደርገው አብርሽ ጓደኛዬ ስለሆነ የጓደኛዬ ጤና ስለሚያሳስበኝ ነው አላት። እሷም ደግሞ እንዴት እንዲትላለህ? እኔ እኮ የልጅ አባት ባሌ ነው፣ በምን እንደዚህ ልታረግ ቻልክ? ይህንስ ልታስብ ቻልክ አለችው። እሱ ደግሞ የሚሉሽ
ምልሽን አሳሚም ጤነኛ ነው እያልሽ ልጁን አሳመመሸዋል። ልጁ ጤነኛ አይደለም፣ ልትረጀውም አልቻልሽም። አንቺና ኤፍሬም ሲጀመር ምን እንዲያሰባችሁ አላቅም አላት። አሁን ኤፍሬም ደግሞ ጎናቸው የለም። እኛ ጋር ምንድን ነው አንተ የቀረህ? እሱ የራሳችን ህይወት ቀጥሎ ብሎ ትቶን ሄዷል። አንተ ደግሞ የምንፈልግ ነው? ኤፍሬም እኮ ምንም የሚያደርገው ነገር የለም አለችው። እሱና ያንቺንና የሱ ነገር ታዩ፣ ራሳችሁ ሁለታችሁ ትተዋወቃላችሁ። ግን ልጁ ምን ብላችሁ ብትመክሩት ነው እኛ ጋር ሲጠጋ የሚያመው ወይም ከኛ ጋር እንትን ሲል የሚጨናነቀው? ምንድን ብላችሁ ብትመክሩት ነው? ወይስ ምን የምታስፈራሩት ነገር አለ ዲያኒ። ሩታም ደግሞ በጣም ተናድሪ፣ እባክህ ከህይወት ይውጣልኝ፣ እስኪ ዛሬ እንኳ ተውን፣ የራሳችንን ጊዜና የራሳችንን ሰዓት እናሳልፍ አለችው። እሱም ደግሞ እኔ ተውሻለሁ፣ ግን ከዙሪያሽ አልጠፋም፣ ሂጂ ዞር ዞር በፈለግሽው በዛም ሂጂ በዚህም ሂጂ፣ ግን እኔ አለሁ ከኋላሽ። ስለዚህ እኔ አብርሽን ይዤ መሄድ ይፈልጋለሁ። ዘወር ዘወር በሉና በላችሁም ጠጣችሁም ተጫወታችሁም የሚሄደው እኔ ጋር ነው አላት። ሩታ በጣም ተናደደች። ኧረ እባክህ ዳኒ ተወው እባክህ፣ ምን ፈልገህ ነው አንተ? እስኪ ከኛ ምን ፈልገህ ነው? ድሮ ጀምረህ የእኛን ትዳር ለማፍረስ በጣም ብዙ ነገሮችን አድርገሃል፣ ግን አልተሳካልህም። እስኪ አሁን እንኳ ተሆን በቃ፣ ልጁም ወደ ራሱ ይመለስበት። አሁን ደህና ነው፣ አሞታል እያላችሁ እናንተ በጭንንቅ ነው እዚህ ያደረሳችሁት። ስለዚህ ከህይወታችሁ ውጣልና አለችው። ዳኒም ደግሞ እንደማይወጣ አረጋግጦ ነግሯታል። ሩታም ደግሞ በጣም ተበሳጨች ማለት ነው። አብርሽም ደግሞ እባክህ ተወን አለ። ነገር ግን መካከል ላይ ልቤን እያመመኝ ነው አላት፣ እየጨነቀኝ ነው አላት፣ ሞቀኝ እያለ ነው። አብርሽም እንግዲህ ታውቃላችሁ ትላንትና ሩታ ያው ያለውን ነገር ቤት አይታችኋል፣ ነቢዛና ነዴቭ ጋር እንዲሁም ሄርሜላንትን ስትል ብዙዎቹ ደግሞ ሄርሜላን ፈልጓል እያላችሁ ነው። ኮመንት አንዳንድ አስተያየቶች አሉ። እንግዲህ ሁሉም አስተያየት ስለሚለያይ ዙሮ አብርሽ አሁን ደህና ነው፣ እየተሻለው ነው። የበለጠ ደግሞ ፈጣሪ ያሽርህ ዳን ማለት ነው። እና እንግዲህ ዳኒ ደግሞ በትዳር መካከል ባትገባ ጥሩ ነው። ምክንያቱም ሁለቱ ከተስማሙ የቻልከውን ጓደኝነት ኃላፊነትህን በቻልከው ነገር ልጁን እንትን ማለት እንጂ እናቶ ለወደዚህ ስትለው ያለውን ነገር እያየሁ ነው። የሚፈጠረው ነገር ጥሩ ስላላደለ እንግዲህ እንደ ጓደኝነትህ ብትተው ጥሩ ነው። ምክንያቱም የራሴን ህይወት ነው የምፈልገው፣ ሚስቴና ልጄ ጋር መሆን እፈልጋለሁ እያለ እንግዲህ እኛ ጋር ነው የምትሆነው የምትሉት ነገር እሱም ስላልተዋጠለት ሩታንም ደግሞ እየተናደደች ስለሆነ ተዋቸው፣ በቃ የራሳቸውን ህይወት ይኑሩ፣ የራሳቸውን ትዳር ይኑሩ ማለት ነው። ምክንያቱም አንድ ሰው ከታመመ እንደ ቤተሰብነት እንደ ጓደኝነት ማድረግ ያለባችሁን አድርጉ። ከዛ ውጭ ግን እኛ ጋር ነው የምትሆነው ወይም እኛ ጋር ነው እንትን የምትሉት እንደዚህ የምትሉት ነገር ልጁን እያጨናነቀው ከሆነ ለምን ሰለሙን አትሰጡትም ማለት ነው። እንግዲህ ሩታ በጣም ተናዳለች። እስኪ ና ቶሎ ወደዛ እንሂድና ምግብ ምናምን መብላት አለብን ብላ እንግዲህ አብርሽን ይዛው ሄዳለች። አብርሽም ደግሞ እንግዲህ ያው ቤቢዬን አቅፎ ወደዛው ሄደዋል። ግን ዳኒ ሊፋታቸው አልቻለም። ዳኒ ግን ብዙ ኮመንቶች እንትን እያሉበት ስለሆነ